ልጅ ባሮክ ደግሞ እንደገና ምን አለበት ቀኔን በሰላም ቢጀምር? ኧረ እባክህ የኔን ህይወት ሰላም አሳጥተህ አንተ የቀን አሳሰበክ? ደግሞ ምን አደረኩ? የኔ የሆኑ ሰዎች ላይ ደርሰሃል። እኔ የምለው አፍቅሪያት እንደዚህ ከሆንክ ተጣልቻት ቢሆን ምን እንደምታደርገኝ አሰብኩት። እንግዲያው ህይወትህን አልፈለካትም ማለት ነው። መሲ ማለት ነው። አንተ ልጅ በማይሆን ሰዓት እየቀለድክ ትዕግስቴን አትፈታተኝ። ልቀልድ እንኳን ፈልጌ አልነበረም። መሲ ህይወቴ ናት ለማለት ነው። እሷን አጥቼ ደግሞ መኖር አልችልም። ኧረ እባክህ እሷን ሳታውቃት በፊት እንዴት ነበር ህይወትክ? ከእሷ በፊት የነበረኝ ህይወቴን ብዙም አልወደውም። መሲን ካገኘው በኋላ ደስተኛ ሆንኩት። ስማኝ ባሮክ፣ ከአንተ በፊት መሲ ለኔ ብዙ ነገር ሆናልኛለች። ስለዚህ እኔ ላጣት አልፈልግም። አሁንም እኮ አላጣሃትም። ጥሩ ወንድሟነት ትቀጥላለህ። አንተ ነህ እንዴ ወንድሟ እንደሆነ መክረኝ? እና ሌላ ምን ፈለግ? እሺ አይመለከትህም። እሺ ካልክ እኔ እንኳን ስለ መሲ ብቻ ነው የሚመለከተኝ። ስማ አሁን ወሬን ተውና አርፈክ ምረጥ። ከምንና ከምን? ከመሲና ከህይወትክ። አንድ ነገር እኮ ነው የነገርከኝ። ምርጫ ደግሞ በሁለት ነገሮች መካከል ነው ማለት። መሲ ማለት ህይወቴ፣ ህይወቴ ማለት ደግሞ መሲ ናት። ገባ? ጥሩ ትራቀቅልኝ የለ እንዴ? እሷንም በዚህ ምላስ ነው ያሰመጥካት። ባራዳ ቋንቋ ፍቅር ያስያዝካት ማለት ነው አይደለ? ይህ በእናትህ አትጃጃልብኝ። አሁን ያልኩህን አስብበት። ይቅርታ አድርግልኝና ናታን፣ አሁን እያሳሰበኝ ያለው መሲ ፍቅሬን ተቀብላኝ ምን አይነት ስጦታ እንደምሰጣት ነው። ሰውዬ አትሰማም እንዴ? እሱን እኮ እኔ ቀደም ብዬ ነገርኩህ። ነገርከኝ እንዴ? ምን ነበር ያልከኝ? ፍቅረኛ በሆነች ማግስት እኔ ስለምገልክ የሬሳ ሳጥን ግዛ። እኔ እኮ ግርም የሚለኝ እንድተዋት የሚያደርገኝን አንድ ምክንያት ሳትሰጠኝ ተዋት ስትለኝ እኮ በቃ አልተመቸከኝም። ይሄ በቂ ምክንያት አይደለም። ፍቅረኛዋ ብትሆን ወይ ደግሞ እየወደድካት ፍቅርህን ለመናገር እየሞከርክ እያለ እኔ መጥቼ ብወስድብህ እረዳህ ነበር። እሺ እሷን ለማስተው ግዴታው ፍቅረኛዋ ወይም ደግሞ አፍቃሪዋ መሆን አለብኝ እንዴ? ልክ ባይሆንም በቂ ምክንያት ስለሆነ እንደ ወድ ልጅ ልረዳ እችላለሁ። ይኸውልህ እንደ ወንድሟ ለመሲ ፍቅረኛዋን የመምረጥ ግዴታ አለብኝ። አንተ ደግሞ አትመጥናትም። እንግዲያውስ ናታን ቁርጡን ወቅ መቼም አልተዋት። በጣም ጥሩ። ህይወትህን ለማጣት መርጠሃል ማለት ነው ልጅ ባሮክ። ምን ነው ዛሬ ቦክስ የለም እንዴ? ዛሬ እንኳን ላናግርህ ነው የመጣሁት። ከቦክስ አልፋል። መተህ ማናገር ጥሩ ነገር ነው። ከፍ ያለውን ነገር ደግሞ እናየዋለን። እናየዋለን። እሺ ጠብቀኝ፣ አብረን እንሂድ።